ሰዎች አሉ። አስተዳደር ቦርዱ ያሉትን አስታውሱ። እንደገና ደግሞ ያረፉትን አትርሱ። ስለዚህ አሁን እየሰማችሁ ከ2018 በኋላ ያረፉ ሰዎች እንጠራለን። ያልተጠራ ሰው ካላችሁ የሚያወራ ሰው መስማት አልፈልግም። እኔ እየተናገርኩ ነው። አሁን የሚያወራው መምህር ዘበነ ብቻ ነው። ሌላ ሰው አያወራም። እኔ አውሩ ብዬ የምላቸው ሰዎች ደግሞ ቀጥለው ያወራሉ። አውሩ ስላቸው መምህር ሶሎሞን ኃይሌ ካለፉት ሰዎቻችን ከምናስታውሳቸው ወደ እግዚአብሔር ከሄዱ መካከላችን ከነበሩት ከ2018 በኋላ እነዚህን እናስታውስ። ሙሉመቤት ፋሪስ፣ መሰለች በየነ ደነቀ፣ አበበች ጎበና፣ ዘለቀ በለጠ፣ ጌታቸው ኃይለማርያም፣ ሻለቃ አሰፋ መሸሻ፣ አይዛክ ክፍሌ ዳዲ፣ አና ቤሊያ፣ ኮሎኔል ታደሰ ይመር፣ አበበ ፈለቀ፣ ፀሐይ ኤልያስ፣ ዶክተር ዳዊት ተክሉ፣ አበበ ያደቴ፣ ቀሲስ ተስፋዬ ብርሃነ መስቀል፣ ውድነሽ አምሳሉ፣ ደጀኔ አያሌው፣ የምስራች ጽጌ ክብረአብ፣ ደምሴ ክፍሌ፣ ዶክተር የወርቅውሃ መንግስቱ፣ ገነት ጸጋዬ፣ ደስታ ግርማ፣ ተሾመ ኃይለማርያም አፈንጉስ፣ ለን እሌኒ አደፍርስ፣ ታፈራው መኮንን፣ እቴነሽ አንግሳ፣ አያሌው ማንደፍሮ፣ አምባሳደር ቀሲስ በኩረት ጉሃን ዮናስ፣ አምባሳደር ኃይሉ ወልደአማኑኤል፣ ንጉሴ ደምሴ፣ ቤሩት ደምሰው፣ ቆንጂት መርዕድ፣ ንጉሴ ኃይሌ፣ የሺ ቡቸር፣ ሀረገወይን ፈለቀ፣ ሙላት ኃይሌ፣ ሰናይት ጥግነ፣ አበበ ያደቴ፣ ስመነሽ ያደቴ፣ ተዋበች ለገሰ፣ ዶክተር ካሳ ከበደ አምባሳደር፣ አቶ ታደሰ አምባቸው፣ ዶክተር ሙልጌታ ወዳጆ፣ ካፒቴን ንጉሴ፣ ወይዘሮ ደብረገነት መንገሻ፣ በቅርብ ሰሞኑን የተለየችን ማርታ መርዕድ፣ ወይዘሮ ባዩሽ ታከለ፣ ወይዘሮ ማናለብሽ ካሳ፣ ትላንትና ቀብራቸው የተፈጸመው እማሆይ አስቴር፣ ወይዘሮ ዘውዲቱ ወልደ መድህን፣ 50 አለቃ ፖሊስ። ያልጠራ ነው ሰው አለ የምታስታውሱት? ማንን እናስታውስ? ሰለሞን በቀለ ከ2018 ወዲህ ነው ስናገር። ለዛ ነው የጀመርኩላችሁ እኮ። አንዳንድ የገቡ ስሞች ሊኖሩ ይችላሉ፣ ግን ጥሩ ነው ያነሳችሁት። እንኳን አነሳችሁት። ሰለሞን በቀለን ማን ይረሳዋል? እናስታውሰዋለን። ነፍሱን በገነት ያኖርልን። ከ2018 በፊት የሆኑ ስለሆኑ ነው። ከ2018 ነው። ከ2018 በፊት የነበሩትን ደግሞ የምናስታውስበት ቀን አለን፣ እናስታውሳለን። አሁን ግን በቅርብ ጊዜ ያጣናቸውን የሰሜ ማን አለ? ወይዘሮ የወርቅውሃ ሙሉጌታ የአምባሳደር ኃይሉ ባለቤት። አዎ ነፍሳቸውን ይማርልን። ሌላ ማን ታስታውሳላችሁ? ወይዘሮ ሀና ማን ናቸው? የአባታቸው ስራ የካፕቴን ንጉሴ ባለቤት። የካፕቴን ንጉሴ ባለቤት። ካፕቴን ንጉሴን ቀርተናል። ባለቤታቸው ደግሞ ወይዘሮ ሀና ከዛ በኋላ ነው ያረፉት። ካፕቴን ንጉሴን ሸኝተው ነው ያረፉት። እትዬ ሀና እናስታውሳታለን፣ በደንብ እናስታውሳለን። ትክክል ብጋር እማሆይማ ሰርክዬ ጋሽ ሳቂ ክፍሌ ትክክል። እኔ ምን ተብያ ክፍሌ
እዛ ላይ የተጻፈው አይዛክ በሚል ስለተጻፈ በዛ ምክንያት ነው። እማሆይ ከ2018 በፊት ነው የነስርጉት እናት ግን እናስታውሳቸዋለን። ልጆቻቸው እዚህ ያሉ እማሆይን የምንረሳቸው አይደሉም። ነፍሳቸውን በገነት ያሳርፍልን። አበባ በፊት ነው 2018 በፊት ነው አበባ እንጠራቸዋለን። አበባ ደስታን አስታውሰውኝ ነው። እሷም ከ2018 በፊት ናት። ሌላ ማን አለ? እናቴ መባይ አቶ ደስታ ግርማ ነፍስ ይማርልን። አቶ ደስታ ግርማ፣ ብርሃኑ ወልደ ሐዋርያት፣ ጸዳለ ከበደ የጋሻ እንደ ልክ ነው የጋሻ እያለው ባለቤት ወይዘሮ ጸዳለ አስታውሱ። እንደዚህ ቁሽ እግዚአብሔር ይስጥልኝ። አክስቴ አስታውሳኛለች ከዛ። እሺ አሁን ቁጭ እንዳላችሁ እዛ እነዚህን ዘመዶቻችሁ የኛም ዘመዶች የሁላችሁ ዘመዶች ባሉበት ነፍሳቸውን ይማር። ቀሲስ ነጽራ አቡነ ዘበሰማያት ይሰጣሉ። ለዚህ ቁጭ ብላችሁ እናንተ አቡነ ዘበሰማያት እንደግማለን። ይሄው ነፍስ ይማርልን፣ መንግሥተ ሰማያትን ያዋርስልን። አቡነ ዘበሰማያት በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ